በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት የዐቢይ ጾም ሁለተኛ ሳምንት የቅድስና ባለቤት የሆነው እርሱ እግዚአብሔር አምላክ ነው። እቀደስ ኃይል ቅዱስ፣ እባረክ ኃይል ብሩክ ነው። በእርሱ የባሕሪ ቅድስና እኛን በአርአያውና በአምሳሉ ፈጥሮ ብሩክ ሆኖ ባረከን፣ ቅዱስ ሆኖ ቀደሰን፣ ሕያው ሆኖ ሕያዋን አደረገን። የጸጋ ቅድስናም ከእርሱ አገኘን። ቅድስናው የተለየ የከበረም የሚመሰገን የሚሰጥ ወይም የሚያድል የሚያነጻ የሚባርክ እናም የሚያስተሰርይ ስለሆነም እንከን ጉድለት የሌለበት ምሉ ነው። ለባለሟሎቹ ቢሰጠው የማይጐድል ተከፍሎ የሌለበት ቅድስና ሆኖ እኛም የዚህ ቅድስና ጸጋ ተካፋይ ሆነናል። የተሰጠንን ቅድስና ገንዘብ እንድናደርግና እንድንጠቀምበት ደግሞ በጾም በጸሎት በስግደት በምጽዋትና በሌሎች በጎ ምግባራት መትጋት ይገባል። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዲል ዘፍጥረት 2 ቁጥር 3 ዘሌዋውያን ምዕራፍ 19 ቁጥር 2 የት መሄድ እንዳለብንም በግልጽ ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት ወደ ቅዱስ መቅደስ እሰግዳለሁ፣ ስለ ትምህርትህና ስለ እውነትህ ስምህን አመሰግናለሁ፣ በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርገሃልና ይላል። መዝሙር 107 ቁጥር 2 የተቀደሰን መሥዋዕት በተቀደሰ ቦታ እንፈጽማለን። መቼ ቢሉ በሰንበት በበዓላት በማኅበረ አብይ ክርስቲያኖች በሚሰበሰቡበት ስመ እግዚአብሔር በሚጠራበት ታቦት ባለበት እግዚአብሔር በቆመበት ቅዱስ ስሙን ከፍ ከፍ በማድረግ ቅድስናን ገንዘብ እናደርጋለን። ሊቁ ቅዱስ ያሬድ ለዐቢይ ጾም ሁለተኛ እሁድ ባዘጋጀው ምስጋና አማካኝነት ዕለቱ ቅድስት የሚል ስያሜ ተሰጥቶታል። ትርጉሙም የተለየች የተመረጠች የከበረች ማለት ነው። መጽሐፈ ሰዋሰው ወግስ ወመዝገበ ቃላት ገጽ 784 ቅድስት የሚለው ቃል ዕለቱ ቅድስት ተብሎ የተሰየመበት ምክንያት ስለ ዕለተ ሰንበት እንዲሁም ስለ እግዚአብሔር አምላክ ፍጹም ቅድስና የሚያወሳ በመሆኑ ነው። እግዚአብሔር አምላክም ፍጥረታቱ የእሱን ስም በማመስገን ይኖሩ ዘንድ ለቅድስና ሕይወት ፈጥሮአቸዋልና በሰንበተ እሁድ ክርስቲያኖች የቅድስና ተግባራትን ከሌላው ቀን አብዝተው ይፈጽማሉ። ዕለት ከተግባር ስም ከክብር የተባበረባት ክብርት ሰንበት ቅድስት ስለሆነች ቅዱስ ያሬድ ቅድስት ብሎ ጠራት። ይኸውም የምትቀድስ ከብራ የምታከብረን አክብረናት የምንከበርባት በመሆኗ ነው። ለዚህም ሊቁ ቅዱስ ያሬድ በጾመ ድጓ ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ሥራውንም ለአሕዛብ ንገሯቸው፣ ለስሙም ምስጋናን አቅርቡ፣ ሰንበትን አክብሩም፣ እውነትንም አድርጉም፣ ብል የማያበላሸው ሌባም የማያገኘው በሰማያት ያለ መዝገብን ለእናንተ ሰብስቡ፣ ተዘጋጅታችሁም ተቀመጡም፣ ክርስቶስ ወዳለበት ወደ ላይ አስቡም። ስለዚህ ሰው ሰንበትን አክብሮ ጾሞ ጸልዮ ቅድስናን ጠብቆ መኖር እንዲችል እግዚአብሔር የፍቅሩ መገለጫ የሆኑ ትእዛዛቱ ይነግሩናል። ቅዱስ ያሬድም ወቅቱን ቅድስት ብሎ ሲሰይም አንደኛው የ40 ቀን ጾም መጀመሪያ በመሆኑ ዕለቱ ከዐቢይ ጾም ቀናት ውስጥ 40ው ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም መጀመሪያ ስለሆነች፣ ሁለተኛም ቅድስት ሰንበት ላይ በመዋሉ እንግዲህ የሰንበትን ቀን ትቀድሰው ዘንድ አስብ ተብሏል። ዘጸአት 20 ቁጥር 8 የሰንበትን ቀን አስቀድሞ የቀደሰም የባረከም ራሱ እግዚአብሔር ነው። እግዚአብሔርም 7ተኛውን ቀን ባረከው ቀደሰውም። እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና። ዘፍጥረት 2 ቁጥር 3 ከምዕመናን ወገን አንድስ እንኳን በእሁድ ቀን ለገንዘብ መትጋት ገንዘቤን አምጣ ብሎ መጣላትና
ዋስ መያዝ አይገባውም። ሁሉም ምዕመናን ወደ ቤተ ክርስቲያን በንጽሕናና በትሕትና ሆነው ዳኛ ግብሬን፣ አበዳሪ ብድሬን፣ ኤጲስቆጶስ አስራት በኩራት፣ ነጋድ ራስ ቀረጥ አምጡ ይሉናል ብለው ሳይፈሩ ይምጡ። 3ኛ ወቅቱ ወርኃ ጾም በመሆኑ ምዕመናን ይህንን ወቅት በጾም በጸሎት በእንባ በስግደት በአርምሞ በመልካም ሥራ ቅድስናን የምናገኝበት ጊዜው ሰው ወደ እግዚአብሔር አብዝቶ የሚተጋበት ወቅት በመሆኑ ለእግዚአብሔር የሚገባ ነገር ለማድረግ የነገር ሁሉ መጀመሪያ ለመልካም ነገር መነሻው በቅድስና በንጹሕ ልቡና መቅረብ ስለሆነው ቅድስት ብሏታል። ጾም ማለት የጸሎት እናት፣ የትሕትና እህት፣ የእንባ ምንጭ፣ የመልካም ሥራ ሁሉ መጀመሪያ ናት እንዳለው ቅዱስ ያሬድ ጾምን ቀድሱ ጉባኤውንም አውጁ የተባልን የተሰጠንን የጸጋ ቅድስና በእጃችን ላይ መኖሩን አመላካሽ ቃል ነው። ኢዮኤል 1:14። 4ኛም የወንጌል ትእዛዝ በመሆኑ ዕለቱን ተጠቅሞ ዓለምን አስተምሮበታል። ይህች ዕለት እግዚአብሔር የሠራት ቀን ናት፣ ሐሴትና ድርግ በእርሷም ደስ ይበለን። መዝሙር 117:24። ቅዱስ ዮሐንስም በራእዩ ሰንበት የጌታ ቀን ስለ መሆኗ እንዲህ ይላል፣ በጌታ ቀን በመንፈስ ነበር። ራእይ ምዕራፍ 1:10። ሊቃውንቱ በፍትሐ ነገሥት ሁልጊዜ በቤተ ክርስቲያን ተሰብሰቡ፣ ይልቁንም በዕለተ እሁድ፣ በዕለተ ቀዳሚት፣ በጌታ በዓላት ወደ ቤተ ክርስቲያን ተሰብሰቡ በማለት አዘውናል። ፍትሐ ነገሥት ገጽ 254። በትጋት ጾመን ጸልየን ርስቱን እንድንወርስ የእግዚአብሔር ቸርነት፣ የእመቤታችን ቅድስት ድንግል ማርያም መልጃ፣ የቅዱሳን በረከት ይጠብቀን። የዕለቱ መዝሙር ከጾመ ድጓ ግነዩ ለእግዚአብሔር ምንባባት 1ኛ ተሰሎንቄ ምዕራፍ 4 1-13፣ 1ኛ ጴጥሮስ ምዕራፍ 1 13 እስከ ፍጻሜም፣ የሐዋርያት ሥራ ምዕራፍ 10 17 እስከ 30። ምስባክ እግዚአብሔር ግን ሰማያትን ፈጠረ፣ እምነትና በጎነት በፊቱ ቅድስናና የክብር ገናንነት በመቅደስ ውስጥ ናቸው። መዝሙር 95 ወንጌል ማቴዎስ 6 16 እስከ 25። ቅዳሴ ዘኤጲፋንዮስ። ወስብሐት ለእግዚአብሔር።